ከጓደኞቻችሁ፣ ከፍቅረኛችሁ ወይም ደግሞ ከቤተሰባችሁ ጋር ተጣልታችሁ ለምን በቀላሉ ተረዳርተን ማውራት አቃተን ብላችሁ ራሳችሁን ጠይቃችሁ ይሆናል። አንዳንድ ጊዜ ትንንሽ አለመግባባቶች ሰፍተው ትልቅ ጠብ ሲፈጥሩና ግንኙነታችን ሲያበላሹት እናያለን። ለምን ይመስላችኋል? ብዙዎቻችን ስኬታማ ለመሆን ከፍተኛ የአእምሮ እውቀት ወይም ደግሞ አይኪው ያስፈልገናል ብለን እናምናለን። ነገር ግን ሳይንሱ እንደሚያረጋግጠው በሰዎች መካከል ጠንካራና ዘላቂ ግንኙነት ለመፍጠር እጅግ ወሳኙ ነገር የአእምሮ እውቀት ሳይሆን የስሜት ብልህነት ነው። ዛሬ በዚህ ቪዲዮ የስሜት ብልህነት ምን እንደሆነ፣ በግንኙነታችን ውስጥ ያለውን አስገራሚ ጥቅምና ይህንን ብልህነት በሕይወታችን ውስጥ በተግባር እንዴት ማሳደግ እንደምንችል በዝርዝር እንመለከታለን። እስከ ቪዲዮው መጨረሻ ድረስ አብራችሁኝ ቆዩ። ለመሆኑ የስሜት ብልህነት ሲባል ምን ማለት ነው? ባጭሩ ስሜትን የማወቅ የመረዳትና የመቆጣጠር ጥበብ ማለት ነው። የስሜት ብልህነት 4 ዋና ዋና ምሰሶዎች አሉት። አንደኛው ምሰሶ ራስን ማወቅ። ይህ ማለት የሚሰማንን ስሜት ለይቶ ማወቅ ማለት ነው። ለምሳሌ አሁን የተሰማኝ ንዴት ነው ወይስ ቅናት ወይስ ደግሞ መናቅ? ስሜታችንን በትክክል ካላወቅነው ልንቆጣጠረው አንችልም። ሁለተኛው ምሰሶ ራስን መግታት። ይህ ማለት ስሜታችን ሲቀሰቀስ ወዲያውኑ ከመጮህ ወይም ደግሞ ከመበሳጨት ይልቅ ቆም ብለን በምክንያታዊነት ስሜታችን ማረጋጋት መቻል ማለት ነው። ሶስተኛው ምሰሶ ለሌሎች ማዘንና መረዳት። ይህ በጣም ወሳኙ ነው። ሌላ ሰው ምን ሊሰማው እንደሚችል በሱ ጫማ ውስጥ ገብቶ ማሰብ መቻል ማለት ነው። አራተኛው ምሰሶ ማህበራዊ ክህሎት። ከሰዎች ጋር በሰላም መግባባት፣ ግጭቶችን መፍታትና ሰዎችን ማበረታታት መቻል ማለት ነው። እነዚህ ከላይ የዘረዘርናቸው 4 ምሰሶዎች በአንድ ላይ ሲደመሩ የስሜት ብልህነትን ይፈጥራሉ። አሁን ደግሞ የስሜት ብልህነት በግንኙነታችን ላይ የሚያመጣቸውን 5 ታላላቅ ጥቅሞች እንይ። አንደኛው ጥቅም ለውጤታማ መግባባት። ብዙ ጊዜ በግንኙነት ውስጥ የምንጣላው ንግግር ጠፍቶብን ሳይሆን አቀራረባችን ስሜትን የሚነካ ስለሚሆን ነው። የስሜት ብልህነቱ ከፍተኛ የሆነ ሰው ሌላውን ሰው ሳይወቅስና ሳይወነጅል የራሱን ፍላጎት በግልጽ መናገር ይችላል። ለምሳሌ አንድ ብልህ አለቃ ሁልጊዜ ዘግይተህ ትመጣለህ፣ አታከብረኝም ከማለት ይልቅ ዘግይተህ ስትመጣ ለእኔ የምትሰጠው ቦታ የቀነሰ ይመስለኛል እናም ያሳዝነኛል ብሎ ስሜቱን በበሰለ መንገድ ይገልጻል። ሁለተኛው ጥቅም ግጭቶችን በሰላም መፍታት። በማንኛውም ግንኙነት ውስጥ ጠብና አለመግባባት አይቀሬ ነው። ነገር ግን የስሜት ብልህነት ያላቸው ሰዎች ማን ያሸንፋል በሚል የፍክክር መንፈስ ውስጥ አይገቡም። ይልቁንም ዋናው ዓላማቸው ችግሩን መፍታትና ግንኙነትን ማዳን በመሆኑ ንዴታቸውን ተቆጣጥረው በሰላም ይወያያሉ። ሶስተኛው ጥቅም እውነተኛ መተሳሰብና መደጋገፍን ለመፍጠር። አንድ ጓደኛችሁ ወይም ደግሞ የትዳር አጋራችሁ ሲያዝን አይዞህ ምንም አይደለም ብሎ ከማለፍ ይልቅ አሁን ምን ያህል እንደከበደህ ይገባኛል፣ እኔ ከጎንህ ነኝ ብሎ ማጽናናት መቻል የብልህነት ውጤት ነው። ይህ ደግሞ በሰዎች መካከል የማይበጠስ ጠንካራ የልብ ትስስር ይፈጥራል። አራተኛው ጥቅም መተማመንን ለመገንባት። የስሜት ብልህነት ያላቸው ሰዎች በቃላቸው ይታመናሉ። ስሜታቸው ስለማይዋዥቅ ወይም ደግሞ ዛሬ ደስተኛ ነገ ተሳዳቢ ስለማይሆኑ ባህሪያቸው የሚገመት ነው። ይህ ደግሞ በሌሎች ዘንድ ትልቅ እምነትን ያተርፍላቸዋል። አምስተኛው ጥቅም ትችትን በአዎንታ መቀበል። በግንኙነት ውስጥ ከባድ ከሚባሉ ነገሮች አንዱ ትችት ነው። ብልህ ሰው ግን አንድ ጓደኛው ይህ ባህሪህ አይመቸኝም ቢለው ወዲያውኑ ለመከላከልና ለመጣላት አይሞክርም። ይልቁንም ለምን እንዲህ አለኝ ልክ ይሆናል ብሎ ራሱን ይመረምራል። የስሜት ብልህነት ጥቅሙ ይህን ያህል ከሆነ እንዴት ማሳደግ እንችላለን? መልካሙ ዜና የስሜት ብልህነት ልክ እንደ ጡንቻ በስልጠና ሊያድግ የሚችል ክህሎት መሆኑ ነው። የስሜት ብልህነትን ለማሳደግ የሚከተሉትን 4 ህጎች ተግብሩ። አንደኛው ህግ ከመናገራችን በፊት ቆም ማለት። አንድ ሰው የሚያናድድ ነገር ሲናገራችሁ ወዲያውኑ መልስ ለመስጠት አትቸኩሉ። ለ3 ሰከንድ ያህል በጥልቀት ተንፍሱ። ያ3 ሰከንድ አእምሯችሁ በንዴት ሳይሆን በምክንያት እንዲያስብ ጊዜ ይሰጠዋል። ሁለተኛው ህግ በንቁ አእምሮ ማዳመጥ። ሰዎች ሲያወሯችሁ መልስ ለመስጠት ብቻ አታዳምጡ። የሚናገሩትን ሐሳብና ከጀርባው ያለውን ስሜታቸውን ለመረዳት ሙሉ ትኩረታችሁን ስጧቸው። ስልካችሁን አስቀምጡ፣ አይናቸውን እዩ። ሶስተኛው ህግ ስሜታችን መለየት።
ሲከፋችሁ ወይም ደግሞ ሲጨንቃችሁ ደብሮኛል ብቻ አትበሉ። አሁን የተሰማኝ ስሜት ምንድን ነው ብላችሁ ጠይቁ። ለምሳሌ ከስራ ስለደከመኝ ነው እንጂ የተበሳጨሁት ከባለቤቴ ጋር ወይም ደግሞ ከጓደኛዬ ጋር ምንም ችግር የለብኝም ብላችሁ ስሜቱን ስትለዩት ንዴታችሁ ይበርዳል። አራተኛው ህግ ለምን ብላችሁ ጠይቁ። አንድ ሰው በእናንተ ላይ ክፉ ባህሪ ሲያሳይ ወዲያውኑ አትፍረዱበት። ዛሬ ለምን እንዲሆነ ምን አስጨንቆት ይሆን ብላችሁ አስቡ። ይህ የቁጣ ስሜታችሁን ወደ ርህራሄ ይቀይረዋል። በመጨረሻም ውድ ተመልካቾቻችን ቆንጆ ግንኙነት ማለት ጠብ የሌለበት ግንኙነት ማለት አይደለም። ቆንጆ ግንኙነት ማለት በስሜት የበሰሉ እርስ በርስ የሚደማመጡና አንዱ የሌላውን ስሜት የሚጠብቅበት ግንኙነት ማለት ነው። የስሜት ብልህነትን ማዳበር በአንድ ጀንበር የሚመጣ አይደለም። በየቀኑ የምናደርገው ጥረት ግን ህይወታችንና ግንኙነታችንን ሙሉ በሙሉ ይቀይረዋል። ዛሬውኑ ይጀምሩት። ይህ ቪዲዮ ጠቃሚ ሆኖ ካገኙት ለወዳጅ ዘመዶ ሼር በማድረግ ግንኙነታችሁ እንዲጠናከር ያድርጉ። ለቻናላችን አዲስ ከሆኑ ደግሞ እንደዚህ ያሉ ህይወትን የሚቀይሩ ምክሮችን ሁልጊዜ ለማግኘት ቻናሉን ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ በስሜት የበሰለና አስደሳች ጊዜ ይሆንላችሁ። ቻው።